ሰላም እንዴት ናችሁ ቤተሰብ? ሁሉ አማን ነው? ያው ስለ ቤት መረጃ ዛሬ ከተማ አስተዳደሩ ወይም ከንቲባዋ ያላቸውን ፕሮግራም ተናግረዋል። እስቲ ያለውን ነገር እስቲ ልንገራችሁ። የቤት ባለቤትነቱን የሚያደርገው የአዲስ አበባ የግዙፍ የቤት ልማት እቅድ ነው የሚለው ያው እንግዲህ በተለያዩ መገናኛ ሚዲያዎች የተለቀቁት ናቸው። ያው በመንግስት ማለት ነው። የቤት አቅርቦትን ለማሳደግ የግሉ ዘርፍ ተሳትፎ ወሳኝ መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል ነው የሚለው። ከንቲባዋ የትም ሀገር መንግስት ለዜጎች ቤት እየገነባ ሊያቀርብ አይችልም ያሉ ሲሆን ይላል። ስለ ቤት አቅርቦት ስንናገር በመሰረታዊነት የግንዛቤ ማስተካከያ እንደሚያስፈልግና ይህም አማራጭ የቤት አቅርቦትን መጨመር ነው ሲሉ አንስተዋል። አሁን አማራጭ የቤት አቅርቦት ነው እንጂ መንግስት በየትም ሀገር ለዜጎች ሰርቶ አያውቅም የሚል ሀሳብ አላቸው ነው የሚለው። አማራጮቹ ምንድናቸው? እስኪ እናያቸው። በዚህም መሰረት የአዲስ አበባ ከተማ አስተዳደር በቀጣዮቹ 5 ዓመታት ውስጥ 600 ሺህ ቤቶችን ለመገንባት ግብ አስቀምጦ እየሰራ እንደሚገኝ ተናግረዋል። በቀጣዩ 5 ዓመት 600 ሺህ ቤት ለመገንባት አቅደናል በአማራጭ የቤት ልማት ፕሮግራም ነው የሚለው። አማራጮቹ ምንድናቸው? እነዚህን 600 ሺህ ቤቶች ለዚህ ስኬትም 4 ዋና ቤት ልማት ማዕቀፎች መለየታቸውን የገለጹት ከንቲባዋ በመንግስት በጀት የሚገነባቸው ቤቶች አንደኛው ነው። መንግስት በጀት እየበጀተ ይገነባል። በግሉ ሴክተር በመንግስትና በግል አጋርነት ትብብር ማለት ነው የሚገነቡ ናቸው። ያ ማለት መንግስት መሬት ያቀርባል፣ የግሉ ሴክተር ደግሞ ቤቶችን ይገነባና 70-30 የሚሉት ማለት ነው። 70%ን አልሚ ይወስዳል፣ መንግስት ደግሞ 30%ን ይወስዳል ነው። ለምሳሌ 100 ሺህ ቤት አንድ የግል አልሚ ቢገነባ 30 ሺህ ቤቱን ለመንግስት ያስረክባል። ያው መንግስት ደግሞ ያው ለሚሰጡት አካላት ይሰጣል ማለት ነው። ሌላው ደግሞ ዜጎች በማህበር ተደራጅተው የሚገነቧቸው ናቸው። እነዚህኞቹ ሶስተኛው አይነት ነው። ዜጎች በማህበር ተደራጅተው ይሄም መጀመሪያ 70-30 የሚባል የማህበር ፕሮግራም ነበረ። 70-30 በመንግስትና በግል አጋርነት ቅድም የነገርኳችሁ ነው። ይሄኛው ደግሞ 70-30 70% የቤት ፈላጊዎች ቆጥበው 30%ን ከባንክ ጋር የሚያያይዝበት ማለት ነው። 70% ግንባታው ሲደርስ ቀሪውን 30% ለመጨረስ ባንክ ያበድራቸዋል እንደማለት ነው። አሁን ደግሞ ያው በቅርቡ ለመምህራን 25-75 የሚባል 25% ቆጥበው መምህራን ቆጥበው 75% በባንክ ጋር ተያይዞላቸው እንዲገነቡ ግንባታ የተጀመረ አለ። ተደራጅተው ነው ይሄ በመደራጀት የሚገነባ ይሆናል ማለት ነው። ሌላኛው አራተኛው በበጎ ፈቃድ አገልግሎት የሚገነቡ ቤቶች መሆናቸውን ተናግረዋል ነው። አሁን እነዚህ በበጎ ፈቃድ የሚባሉት ብዙ ጊዜ እንደምታዩቸው በዓላት ሲደርሱና በሆነ ጊዜ ለዝቅተኛ ገቢ ላላቸው የሚሰጧቸው ናቸው። በበጎ ፈቃድ አብዛኛው የሚገነቡት እነዚህ ለሀገር ባለውለታዎች፣ ጧሪና ደጋፊ ለሌላቸው፣ ዝቅተኛ ገቢ ላላቸው ምናምን እያሉ የሚሰጧቸው አሉ። እነሱ በበጎ ፈቃድ የሚገነቡ ናቸው። ስለዚህ እነዚህ አራቱ ናቸው በበጎ ፈቃድ የሚገነቡ፣ ዜጎች በማህበር ተደራጅተው የሚገነቧቸው መሬት ተሰጥቷቸው ማለት ነው። በመንግስትና በግል አጋርነት የሚገነቡ ያ ማለት መንግስት መሬትና ኢንፍራስትራክቸር አቅርቦ አልሚዎች በሀብታቸው ገንብተው ያው 70-30 የሚካፈሉት እና መንግስት ደግሞ በጀት መድቦ የሚገነባው ግንባታ። እነዚህ አራቱ ፕሮግራም ናቸው ማለት ነው። ስለዚህ አማራጭ ቤት ልማት የሚባለው ይሄ ነው ማለት ነው። በአሁኑ ወቅት የ100 ሺህ ቤቶች ግንባታ መጀመሩን በመግለጽም ግንባታውን ይበልጥ ለማቀላጠፍ አዳዲስ ቴክኖሎጂ ጥቅም ላይ እየዋሉ እንደሚገኙ ጠቁመዋል ይላል። በተጨማሪም በጠቅላይ ሚኒስትር አብይ አህመድ መሪነት የቤት አቅርቦቱን በገንዘብ ለመደገፍ የሚያስችል የቤት መግዣ ብድር ወይም ሞርጌጅ ባንክ እንዲቋቋም በሚገባ እየተሰራ መሆኑ አመልክተዋል ይላል። እንግዲህ ይህን የምናየው ይሆናል።
ባጭሩ መንግስት በየትም ሀገር ቤት እየገነባ ለዜጎች አያድልም። አሁን እኛ የያዝነው አማራጭ የቤት ልማት ፕሮግራም ነው። እነዚህ አማራጮችም 4 አማራጮች አሉ። አንደኛው አማራጭ መንግስት በበጀት የሚገነባው እንደስከ ዛሬው። ሁለተኛው አማራጭ በመንግስትና በግል አጋርነት መንግስት መሬት አቅርቦ አልሚዎች አልምተው የሚካፈሉት። ሶስተኛው አማራጭ ዜጎች ተደራጅተው መሬት ተሰጥቷቸው የሚገነቡት። አራተኛው አማራጭ በበጎ አድራጎት ወይም በበጎ ፈቃድ የሚገነቡ ግንባታዎች ናቸው ይላል። እንግዲህ ይሄን ይመስላል ያለው መረጃ። የቀጣዩ 5 ዓመት እቅድ ይሄ እንደሆነ በግልጽ ብላክ ኤንድ ዋይት ከንቲባዋ ተናግረዋል። በዚህ መሰረት ፕሮግራማችንን አሬንጅ ማድረግ ያስፈልጋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ መለሳለሁ። ባይ